ይሄን አታውቁም? እግዚአብሔር ከተገፉ ጋር ይቆማል። እምነታቸው ምንድነው አይልም። ከተገፋ ጋር እግዚአብሔር ይቆማል። ከተጣለ ጋር እግዚአብሔር ይቆማል። ከሚያለቅሰው ከተገፋው ግፍ ከተፈጸመበት ጎን እግዚአብሔር አለ። ሁሉ ጊዜ ወቆ ይሄንን እምነት ምንድነው? የቸርችን እንዳትሉት ከተገፋ ያ በግፍ የሚጨፈጨፈው ሰው ወይም የሚወድቀው ሰው ጋር እግዚአብሔር አለ። ይሄን ወቁ። አንዳንዴ የሆነ አጋጣሚ ተነስቶ ስንጮህ ምንድነው ፖለቲካ ውስጥ የምትፈተፍቱት ይሉናል። የደሃ ለቅሶ ለነሱ ለቅሶ አይደለም፣ መዝሙር ነው። መፈናቀል ለነሱ መዝሙር ነው፣ ለነሱ አምልኮ ነው፣ አዝማች ነው። ጉዳያቸው አይደለም። እነሱ ይዘረዘራሉ፣ እነሱ በፈለጉት ሰዓት ሀገር ይወጣሉ፣ እነሱ በረዶ ላይ ቤት ገዝተዋል። ችግራቸው አይደለም። ምንድነው እናንተ አረፋችሁ ቸርች ውስጥ ብቻ ሰሩን። ቸርች ውስጥ ምን እንስራ? ምንም ሰራው ቸርች ውስጥ ምን ሰራው? በቃ ቁጭ ብለን ዘምረን ተደብቀን እዚህ ውስጥ በቃ አምሮብናል በቤት ብለን ነው እንደምኖረው። የምንኖርበት ሀገር አለ አይደል? ዜጋ ነን አይደል? እንዳናየውም እንዳንሰማውም የሚፈልጉ ሰዎች አሉ። አይቻል። እግዚአብሔር የሚያየውን ሁሉ እናያለን። እስቲ አሜን በሉ። እግዚአብሔር የሚሰማውን ሁሉ እንሰማለን። እግዚአብሔር የሚቆምበት ቦታ ሁሉ እንቆማለን። እግዚአብሔር ከድሆች ጋር ይቆማል፣ እንቆማለን። እግዚአብሔር ከተገፉ ጋር ይቆማል፣ እንቆማለን። ዝም አይባልም። እኛ ያጠመቀን ውሃ ውስጥ እየነከርን ፎቶ እየተነሳ እዚህ ጋር እየዘመርክ እንድትኖር አይደለም። ሰውን ውጣና ተሟገት። ኢየሱስ ቢሆን የሚያደርገውን እናደርጋለን። ኢየሱስ ቆሞ ዝም ብሎ የሚያልፈው ጉዳይ የለም። ዝም ብለን እናልፍ። ሹሩሩ ብሎ ሊያስተኙን የሚፈልጉ ሰዎች አሉ። ሊያሸማቅቁን የሚፈልጉ ሰዎች አሉ። ወንጌል ጠፋብን የሚመስላቸው ሰዎች አሉ። ስለ ትዳር ስናወራ፣ ስለ ሀገር ስናወራ፣ አንዳንድ ጉዳዮች ላይ አስተያየት ስንሰጥ ምንድነው አንተ ደህንነት ተማር። ጌታ ኢየሱስ ክርስቶስን እንደ ግል አዳኝና መድኃኒት አድርገህ ተቀበለው። ስትቀበለው ማረገው ነገር ይገባሃል።